ተይልቤና ተርጣልጣል የበፊቱ ይበቃል ምስኪን ነው ያላችስ ማናለው አለ ካሜራ ይዣለሁ አይደብርህም አይደል ወደዚህ አለ እኔ ከዚህ በፊት እንግዲህ ያው ዩቲዩበር መሆንን አሁን በኤቢ ቪዲዮ ነው ያያውትና ከኮሜንቶች ምናምን አንፃር ነው እንግዲህ ዩቲዩበር መሆንህን የሚያወቅኩትኝ እንጂ አላቀም ከዚህ በፊት አይቼ አላቀም ሜቢ አንተ አይተህ አላቀም ነው የሚያቀኝ ሰው አላቀም ነው እንዴ ያው ለምን እንደሆነ ባላቀም እኔ በደንብ አቅሻለሁ አረ አዎ ከመስቀል አካባቢ አንድ ያሰራችሁት ቪዲዮ ነበርና የባህልን የሚመስል ነገር ምናምንና ለድንገት ያንን ቪዲዮ አይቼው ነበርና ከዛ በኋላ አንድ ቪዲዮ ከከፈስ ድጋሚ ይመጣል በትክክል ነውና ድጋሚ ሌላ ለሶስት ቪዲዮዎች ምናምን የማየት እድል ነበረኝና ልጅ ባወቅኳት ምናምን ወንድሟም ወይም ደግሞ የቅርብ ዘመድም ምናምን ሆኜ አይደለም ነገር ግን ሁለታችሁ በጣም እንደምትዋደዱ አይነት ነገር ከሰማሁኝ በኋላ እኔ ለፍቅር ቦታ አንሰጥ ወንድሟ አይደለም እኔ ወንድሟ አይደለም አሁን እንዳደበደበኛ እኔ ጸብ በጣም ሙድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛ። እንግዲህ ደህና ነኝ። ሰሞኑን እየተፈጠረው ባለው ነገር ትንሽ ያው ተረባብቸናል እንደምታውቁትና ግን ያው ይስተካከላል ብዬ አስባለሁኝ። ነገራቶችን አሁን እንደበፊቱ ሳይሆን በተሻለ መልኩ እንግዲህ አብሮ ለመጋፈጥና ያለውን ነገር ለማስተካከል እየሞከርኩኝ ነው ያለሁትኝና እንግዲህ ይስተካከላል ብዬ አስባለሁ። እስካሁንም ድረስ እንግዲህ ዛሬ የመጣሁት በእኔ ቤት አይደለም ያው በኤቢ ቤት ነው የመጣሁትኝ። እስካሁንም ወደዚህ ቤት ያልመጣሁበት ምክንያት እንግዲህ የራሴ ነገሮች ነበሩ እንደምታውቁትና ያንን ነገር ማስተካከል ላይ ነበርኩኝ። ከተስተካከለም በኋላ ደግሞ ያው ትንሽ ሰላም ሆነን ሲባል ነው አሁን ይሄ ነገር የተፈጠረውና እነዛ ነገሮች ትንሽ እንትን ብለው ነበረ። በዛ ላይ ደግሞ ሌሎች ከካሜራ ጀርባ እየተፈጠሩ የነበሩ ነገሮች ስለነበሩ እውነት ለመናገር ከኤቢ ጋር ከካሜራ ጀርባ እየተገናኘን ነበር። ያው እዚህ ጋር መጥተን የሆኑትን ነገሮች ባናወራም አንዳንድ ነገሮችን ግን ማስተካከል ላይ ነበርን ማለት ነው። ኤቢን በአንዳንድ ነገሮች ከኤቢ ጋር እየተጋገዝን ነበረ። ዛሬ እንግዲህ በኤቢና በእኑ መሀል የተፈጠረ ነገር ነበርና ያንን ነገር እንዴት ዝም አልሽ እንዴት አልገባሽበትም እያላችሁኝ ነበረ ቤተሰቦችና ዛሬ እንግዲህ ነገሩ በቀላሉ ይፈታል ብዬ ስላሰብኩኝና በራሳቸው መንገድ እንዲፈቱት ስለፈለኩኝ ነበረ ያልገባውትና ቀላል ነገር ስለመሰለኝ ያው መጀመሪያው እውነት ለመናገር እንደ ፕራንክም ነገር ነበር የመሰለኝና ይፈታል ቶሎ ይስተካከላል የሚል ሐሳብም ነበረኝ። አሁን ግን ነገሩ ትንሽ እየከረረ የመጣ ስለመሰለኝ ነው ወደ እናንተ የመጣሁት ማለት ነው። ዛሬ የሆነ ነገር አሰብኩኝና ነው የመጣሁት ማለት ከኤቢ ጋር የእኑ ወንድም ከኤቢ ጋር መጣላት ደረጃ ደርሶ ነበርና እውነት ለመናገር ከዚህ በፊት ያው ዩቲዩበር ነኝ ግን ደግሞ አላቆም አይቼው አላቅም። ከኤቢ ጋር ይሄ ነገር ከተፈጠረ በኋላ እንዳልክ ኮሜንት ላይ እንዳልክ ምናምን የሚል ነገር ሳይ እንዴ ዩቲዩበር ነው እንዴ ብዬ ነው ቼክ ያደረኩት ሁላ ማለት ነውና ትንሽ ግራ ተጋብቻለሁ እውነት ለመናገር ተወዛግቤያለሁኝና እኑም ከዚህ በፊት ወንድሜ ብላ ያወራችሁ ነገር ነበረ የአክስቴ ልጅ ነው አሁን እያለቻለች ብቻ ትንሽ የሆኑ የሚያወዛግቡ ነገሮች ፈጥረውብኛል ጭንቅላቴ ላይ ያለ መግባባት ነው በመሃላቸው የተፈጠረው እንዳያችሁት ማለት የተወሰደው ብርና ያጎደለችው ብር እንግዲህ ከኤቢ ጋር ሳይሆን ያ ወንድሟ የመሰለው እንዳልክ ከኤቢ ጋር እንዳጠፋችሁ ነው ያሰበው። ቤተሰቦቿም እንደዛ ነው ያሰቡት። ነገር ግን ሐሳቡን እንደተረዳሁት ከሆነና ኤቢም እንዳወራኝ ከሆነ ደግሞ ያንን ብር ያጠፋችሁ ለድሮ ፍቅረኛዋ ሰጣው እንደሆነ ነው እሷም ስታወራ ኤቢም ሲያወራኝ የነበረውና ያንን ነገር አልተግባቡበትም እና ይመስለኛል ኤቢም ኢሞሽናል ሆኖ እንደዛ አይነት ነገር ውስጥ እንዲገባ ሆኗል ማለት ነው እና ወንድሟም ትንሽ ኢሞሽናል ሆኖ ነበረ። ይሄን ነገር አለመግባባት ስለሆነ በተረጋጋ መንፈስ ደግሞ የሚያወራ ሶስተኛ ወገን ያስፈልጋል ብዬ ስላመንኩኝ ነው ዛሬ የመጣሁት። ዛሬ ኤቢን ላወራው አይደለም የመጣሁት
ማለት ኤቢ መጨረሻ ላይ አማወራ ይሆናል። ዛሬ የመጣሁት እንግዲህ እንዳልክ ያው እንደነገርኳችሁ ዩቲዩበር መሆኑን አይቻለሁኝ ከናንተ ሀሳብ ከናንተ ኮሜንት ተነስቼ ዩቲዩበር መሆኑን አየሁኝና ብዙ ዩቲዩብ ላይ ያሉ ጓደኞች አሉኝ እንደምታውቁትና ያው ዩቲዩብ ላይ ያሉት አብዛኛዎቹ ጓደኞቼ ናቸው። ሶ የእንዳልክን ኮንታክት እንግዲህ ለማወቅ ብዙ ዩቲዩበሮች ጋር ደውዬ ነበረ እና ስልኩን ለማግኘት በጣም አፈላለኩኝ እና ግን ያው እንደ ኖርማል ሰው አልከበደኝም። ያው ሶሻል ሚዲያ ላይ ስትሆኑ ምናምን ስልክ ለማግኘት የራሳችን ስልክ ለማግኘት አይከብደንም ማለት ነውና የእንዳልክን ስልክ እንግዲህ ከአንድ ጓደኛ ያግኝቻለሁ ማለት ነው እና ደውዬለት ነበረ አወራሁኝ እና እሱም ይመስለኛል ከዚህ በፊት ያቀኛል እና ጥሩ ነገሩ ያው የማንተዋወቅ ሰዎች አይደለንም። እኔ ባላቀውም እሱ ደግሞ ከዚህ በፊት አይቶኝ ነበረ። እንግዲህ ለዛ ብዙም አልከበደኝም ላገኘህና አንዳንድ ነገሮችን ላወራ ፈልጋለሁኝ ነው ያልኩትኝና ከኤቢ ጋር በተገናኘ እንደሆነ ነግሬዋለሁኝ እና እስቲ ጠርቼ ያለውን ነገር ላወራው አሰብኩኝና እሱም አላሳፈረኝም። እሺ ነው ያለኝ። በስነ ስርዓት ነው ያወራኝም። ትንሽ ያው ፈርቼ ነበር መጀመሪያ ዝደውልለት ምናምን ከኤቢ ጋር ጓባባላቸው ምናምን በጣም ነው የሚያስፈራው። ግን ደግሞ እኔ ጋር ደግሞ ሳወራው የሆነው ደግሞ ሌላ ነው ማለት ነውና በጣም በሪስፔክት ነው ያወራኝ እና ላገኘህ አልኩትኝ። እሺ አለኝ። ትላንትና ነበረ እንዳጋጣሚ ሆኖ የተቀጣጠርነው እና በስራ በአንዳንድ ምክንያቶች አልተገናኘንም። ሶ ለዛሬ ያደረግነው ማለት ነው እና እስቲ ዛሬ ደውዬለታለሁኝ እየመጣ ነው። ከዛ የተፈጠረው ነገር ምን እንደሆነና እኔም ደግሞ ያ ነገር አለመግባባት እንደሆነና ከቻልኩኝ ደግሞ ከዛ በፊት ምናልባት ቪዲዮ ላይ የሚሆን ይሆናል ለበፊት ፍቅረኛዋ ብላ ያንን ብር እንዳጠፋች የተናገረችው ቪዲዮ አለና ያ እንደ መረጃም ነው። ሶ ያንን ነገር ደግሞ እንዳልክ ያየው አልመሰለኝም። ስለዚህ ያለውን ነገር እናወራና እንደ መረጃም ደግሞ ያንን ነገር አሳየውና ከኤቢ ጋር የተፈጠረው ነገር አለመግባባት እንደሆነ ላስረዳው ሞክራለሁ ማለት ነው። እስቲ ይምጣና የሚሆነውን እናያለን። ሰላም ይፈጥራሉ ብዬ አስባለሁ። ከእንዳልክ ጋር ካወራን በኋላ ደግሞ ኤቢን ጠርቼ እንግዲህ ሁለታቸውን እንዳልክም እሺ ካለኝ ስምምነት ላይ እንዲደርሱ ላስታርቃቸው ሞክራለሁ ማለት ነው። ቢቻል እንግዲህ ያለውን ነገር ከሷ ጋር ያለውን ነገር ቢፈቱ ደስ ይለኛል። ይሄ ነገር መቋጫ ቢሆነው ዛሬ ብዬ አስባለሁኝ ቢቋጭና እስቲ እንዳልክ ይምጣና ከዛ በኋላ ደግሞ ኤቢን ደውዬለት ከዛ በኋላ ሰላም እንዲሆኑ እናደርጋለን ማለት ነው። ቤተሰቦች እንግዲህ እንዳልክ እስከሚመጣ ድረስ ወዴትም እንዳትሄዱ አብራችሁን ቆዩ። ለዚህ ቤት ሁላችሁም አዲስ የሆናችሁ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉ ማለት ነው። ኤቢ ትንሽ አካውንቱ ሳይመታ አልቀረምና ሁላችሁም ይሄንን ቪዲዮ ከመጀመራችሁ በፊት ኮፒ ሊንክ እያደረጋችሁ ጀምሩለት እና ሁላችሁም ሼር፣ ኮፒ ሊንክ እንዳይረሳ እና አዲስ የሆናችሁ ሰብስክራይብ አድርጉ። አካውንቱ ተመቷል ሁላችሁም ማለት ነው እና እንዳልክ እስከሚመጣ ድረስ አብረን እንጠብቀው። አብራችሁ ያንቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነይና ተይነይና አጫውችኝ እንደኔ ሆኝና ያንቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነይና ተይነይና አጫውችኝ እንደኔ ሆኝና ተይ ልቤን አታርቁጣልጣል የበፊቱ ይበቃል። ምስኪን ነው ያላንቺስ ማን አለው? አለ ካሜራ ይዣለሁ። አይደብርህም አይደል? ወደዚህ ወንበሩን ወደዚህ ሽበዋለህ እንዲገባ። ይሄን ነገር እንግዲህ ያው የለመድከው ነው ከቤተሰቦች ጋር እንግዲህ አይ ችግር የለም እቺ ነገር እሺ ካሜራማን ገብተናል።
ካሜራ ሊዝ ነው ኢንተርቪው ላደርግህ ነው። አዎ አብራችሁ ጫ ካሜራ ሊዝ ነው ብዬ ሳልናገር ነው እንግዲህ ሶሪ በጣም ችግር ያሳስብሽ። እንዴት ነህ? ሰላም ይመስገን። እንዴት ነሽ? ደህና ነሽ? እኔ ከዚህ በፊት እንግዲህ ያው ዩቲዩበር መሆንን አሁን በኤቢ ቪዲዮ ነው ያየሁትና ከኮሜንቶች ምናምን አንፃር ነው እንግዲህ ዩቲዩበር መሆንህን የሚያወቅኩትኝ እንጂ አላውቅም። ከዚህ በፊት አይቼ አላውቅም። ሜቢ አንተ አይተህ አላውቅም ነው የሚያውቁኝ ሰው አላውቅም ነው። እንዴት ያው ለምን እንደሆነ ባላውቅም አውቄ ነው ለጨዋታው ነው። ያው ላታውቂኝ ትችያለሽ። አዎ አላውቅም። ከዚህ በፊት ሜቢ አንተስ? እኔ በደንብ አውቅሻለሁ። አረ አዎ ከመስቀል አካባቢ አንድ ያሰራችሁት ቪዲዮ ነበረና የባህልን የሚመስል ነገር ምናምንና ለድንገት ያንን ቪዲዮ አይቼው ነበርና ከዛ በኋላ አንድ ቪዲዮ ከከፈትሽ ድጋሚ ይመጣል በትክክል እና ድጋሚ ሌላ ለሶስት ቪዲዮዎች ምናምን የማየት እድል ነበረኝና እቺ ልጅ ባወቅኳት ምናምን ባገኘኋት ምናምን ነበር። አይ ጥሩ ነው፣ አጋጣሚ ያገናኘን። ጥሩ ነው፣ እውነት ነው አጋጣሚ። ስልክህን በነገራችን ላይ ለማግኘት ብዙም አልተቸገርኩም እውነት ለመናገር። አብዛኛው ዩቲዩበሮች ጋር ትተዋወቃለህ ይመስለኛል እና አንዳንዶቹ ስልኩ የለኝም ነው ያሉኝ እንጂ አላውቀውም ያለኝ የለም። እኔ ብቻ ነኝ የማላውቅህና ከአንድ ሰው ነው ያገኘሁት። ያው ስሙ ሴክሬት ይሁንና ችግር የለም ከአንድ ሰው ነው ያገኘሁት። አዎ እና አልነበረህም ብዬ ተስፋ አደርጋለሁ። አረ ደስ ብሎኛል፣ ባይዘው ደስ ብሎኛል። እንኳን አገኘሁሽ። ያው በስልክም ያወራሽ ነገሮች አሉ ምናምን ስለሆነ ነገር ላወራህ ነው። ያው ሐሳቡን ነግረሽኛል ስለሱ ምናምን ማውራት ፈልጋለሁ ስትይ ምናምን በሱ በመሆኑ ደብሮኛልም ደስም የሚል ነገር አለ። እስቲ በኋላ እናወራዋለን። ነገር ግን ስላገኘሁሽ ደስ ብሎኛል ብዬሻለሁ እኮ። እንደውም እቺ ልጅ ባቃት በደንብ ምናምን ከዚህ በፊት አውቂያት ቢሆን ኖሮ መስቀል ላይ ተወስደኝ ነበር ከሷ ጋር ምናምን ፕሮግራም አብሬ ኖር ነበር ብያለሁ። ጉራጌ ሲባል በቃ መስቀል ነው የታሰበው። ወደዛ ብሄድ ምናምን ባገኛት የነበረው ድባብም ደስ ይል ነበር። አዎ በእርግጥ ነው እኔ ያየሁት በጣም ጸዴ ነበርና ምናልባት ከዛ በፊት ባውቅሽ ኖር ነበር ብዬ አሰብኩ። ከዛ በኋላም ደግሞ ባቃት እኔ ሐላል ስለማወራ ነው በግልጽ ስለማወራ ነው ብንገናኝ ደስ ይለኝ ነበር። ያ ማለት ሌላ ነገር አይደለም እኮ የሆነ አይተሽ የወደድሽው ሰው አለ አይደለ ባገኘው የሆነ አለ አይደለ ጓደኝነትም ቤተሰብነትም ሰላምታ እንዲፈጠር ምናምን። አይ በእርግጥ እኔም እያልኳቸው ነበረ መጀመሪያ እንዳልክን አላውቀውምና ስደውልለት ምናምን በጣም እየፈራሁኝ ነበር የደወልኩት። ካለውም ሲቹዌሽን የደወልኩበትም ሁኔታ ጥሩ ስላልሆነ አሚን ኢሹ ጥሩ ስላልሆነ የደወልኩበት እየፈራው ነበር የደወልኩትና በጣም በሪስፔክት ነው ያወራኝ። እንደዛ አልጠበቅኩኝም ነበር እያልኳቸው ነበር ለቤተሰቦችምና ስትመልስልኝ መልስ ጥሩ ነበረ። በተረጋጋ ሁኔታ ነው ያወራኸኝና አይ በቃ አልኩኝ። ከዛ በኋላ ነው የተረጋጋሁት። ለማግኘት ሞራል ኖሮኝ የመጣሁት ለዛ ነው። ካወራረህ ነው ስልክ ስናወራ ጥሩ ነበረ አወራረህ። ለዛም ነው። እሺ አመሰግናለሁ። ቴንክ ዩ። እኔም በጣም አመሰግናለሁ አክብረኸኝ ስለመጣ ሐሳቤን ስለተቀበልክ በጣም ነው የማመሰግነው። ዛሬ እንግዲህ ያው የመጣሁበት ኢሹ ባለፈው የተፈጠረውን ነገር ቪዲዮ ላይ አይቼ ነበረ እና እኔ ያው ከኤቢ ጋር በጣም ክሎዝ ጓደኛ ነን። ሜቢ አይተህ ከሆነ ከዚህ በፊት ብቻ ግን እኔና ኤቢ በጣም ጓደኛሞች ነን እና አሁን የተፈጠረውን ያለውን ነገር እንደዚሁ ዝም ብዬ አይቼ ማለፍ አልፈለኩኝም እና ይመስለኛል በሰዓቱም ሁለታችሁም ደግሞ ትንሽ ኢሞሽናል ሆናችሁ ነበረ ምናምን እና በእርግጥ ልክ ነህ እህት እንደመሆኗ መጠን አንዳንድ ያው በእህት ሲመጣ ምናምን ብዙ ነገሮች ትንሿን ብትሆን ኢሞሽናል ታደርጋለች እና በአንተም አይፈረድም። ኤቢም ትንሽ ኢሞሽናል ነው ይመስለኛል ደግሞ እና እሱ አይደለም አልሆነም። ያው ላቋርጥሽና ችግር የለውም። በጣም ይቅርታ። ያው ከሱ ጋር ምናምን አይቻችሁ አላውቅም እኔ ምክንያቱም ቆይቷል። እኔ ማየት ከጀመርኩ እንደነገርኩሽ መስቀል አካባቢ ነበረ ቪዲዮ ያየሁትና ከዛ በኋላ 2-3 ቪዲዮ ነው ያየሁት የዛሬ 6 ወር ምናምን መሰለኝ። ከዛ በኋላ ያው ወጣልኝ መሰለኝ ምናምን አላየሁም። ከዛ በኋላ አላየሁም። አንድ ላይ ሆናችሁ ምናምን አላየሁም።
ከኤቢ ጋር። ነገር ግን ያው በስልክ ስትነግሪኝ በጣም ቤስት ፍሬንዴ ነው እዚህ ደረጃ ላይ መድረስ የለባችሁም አግኝቼ ደግሞ ላውራ ምናምን ስትይ ኦኬ ጓደኛዋ ነው ማለት ነው የሚል ነገር ወሰድኩኝ። ሜቢ አሁን እዚህ ጋር እሱ ኢሞሽናል ሆነ ማለት ይከብዳል። እኔ ነኝ ጥፋተኛ እውነት ለመናገር እኔ እንደዛ አይነት ምናልባት ያው ሰው ስትሆኚ ስትናደጂ እንደዚህ አይነት ስሜቶችን ልታሳይ ትችያለሽ። ነገር ግን በኖርማል ህይወትሽ ግን ያው ቀዝቀዝ ብለሽ ትኖሪያለሽ እና እኔ እንደዛ አይነት ሰው ነኝ። ብዙም ቤተሰብም ያቀኛል። ወጣ ያለ ባህሪም ማስቸገርም የሰዎች ፍቅር ላይም እንቅፋት መሆን አይነት ሰው አይደለሁም። ምክንያቱም ፍቅርን እኔ አውቀዋለሁ በተወሰነ መልኩ እኔ በደንብ አውቀዋለሁኝና የሰዎች ፍቅር ላይ እንቅፋት ሳይሆን መሆን የምፈልገው ያን ፍቅራቸውን እንዲደግፉ ወይም ህይወት እንዲኖረው እስከ መጨረሻ እንዲዘልቁ ባደርግ ነው እንጂ እንቅፋት መሆን አልፈልግም። ኮሜንቶች ላይም እያየሁኝ ነበር እንዴ እንዳልክ ምናምን እያሉ ነበር። የፍቅር ነገር ስለሚያቆኝ ነው የሚል ኮሜንቶችን አይቻለሁ። ቤተሰቦች የሚያቆኝ በቅርብ የኔ የሆኑ ቤተሰቦች በደንብ ስለሚያቆኝ የኔ የሆኑ ቤተሰብ ማለት ያው የቻናሌ ፋሚሊ ቤተሰቦች የቻናሌ ቤተሰቦች ያው ቤተሰቦቼ ናቸው እና ስለኔ አብረን ለመቆየታችን እንዳልክ ምን አይነት ሰው እንደሆነ በደንብ ያውቃሉ። ለዛም ይሆናል እንደዛ ያሉትና ፍቅር ላይ እንቅፋት መሆን አይነት ሰው አይደለሁም ልልሽ ፈልጌ ነው። እንደውም ሰዎች ፍቅር ላይ አድቫንቴጅ ሲይዙ ምጠላ አይነት ሰው ነኝ። ምክንያቱም አንቺ ያው ማውራት ብዙም ደስ አይልም እንተውና እዛ ጋ እኔ ምንድነው መሰለሽ እህቴ ምናምን እህቶቼ በእርግጥ እህቶቼ ያው ቤተሰቦቼ ያውቋቸዋል። በእርግጥ እዛ ጋ እህቴ ምናምን አይደለችም ማለት የኔ እህት አይደለችም እህቴ አይደለችም። አንድ ቤት ናችሁ ኦር ከዝኗ ምናምን ነክ ኖ የስጋ ዝምድናም እንደዚያ ነገርም የለንም። ነገር ግን ቅድም ብዬሻለሁ ለፍቅር ሲባል ፍቅር ላይ ከሆነ እኔ ፍቅርን መደገፍ እፈልጋለሁ። ሰዎች አብረው እንዲሆኑ እውነተኛ ፍቅር ሰዎች አድቫንቴጅ ፍቅር ላይ እንዲይዙ አልፈልግም ብዬሻለሁ አይደለ? ራሳቸውን ሆኖ እንዲቀርቡ ፕላስ ደግሞ በቃ ፍቅር ዋጋ እንዲሰጠው ስለምፈልግ ሁሉም ሰው የሚያፈቅርበት መጠን ይለያያል። ስለዚህ እዚህ ጋር ነው ፖይንቱ። ያው በቅርበት ማቃት በሆነ አጋጣሚ ትተዋወቂያለሽ፣ ቤተሰብ ምናምን ትሆኛለሽ፣ ጓደኛ ምናምን ትሆኛለሽ እና ልክ አንቺ ጓደኛ ማድረግ እፈልግ እንደነበር ማለት ነው። ስለዚህ በሆነ የምንተዋወቅ ልጅ ናት። ከዛ በኋላ ያው ጓደኛ መሆንሽ አይቀርም አይደለ? በደንብ ተዋውቀናል ምናምን እና ስለ ፍቅር ምናምን ተነስቶ በተወራበት ጊዜ እሷ እሱን በጣም እንደምትወደው እኔ ከዛ ቀንም ውጪ አይቼውም አላውቅም በጣም እንደምትወደውና መፈተን እንደምትፈልግ ነበር የነገረችኝ። ይሄን ፌቨር እንድሰራላት ጠየቀችኝ። ለፈተና እንደሆነ ምናምን ነው ስትነግረኝ ኦኬ በጣም ብታፈቅረው ነው በጣም ብትወደው ነው እዚህ ደረጃ ይሄንን ሁላ የምታስበውና ብዬ በቃ እሺ ምናምን አልኳትና ፈተናውን ፈተና ደግሞ ካለፈ ከሱ ጋር እንደምትዘልቅ ነው እኔ የማውቀውም ማለት ነው። ፈተናው ደግሞ ተፈተኖ ካላለፈ ደግሞ እንዴ ማለት ኤቭሪቲንግ ወንድሜ ነው ያለችው ነገር እየተፈጠሩ የነበሩት ነገሮች በሙሉ ኤቢን ለመፈተን የተደረጉ ነገሮች ናቸው። እኔ የማውቀው እንደዛ ነው። ኦኬ አንተ መጀመሪያ አንተ የምታውቀው ላንተ የነገረች ፈተና እንደሆነ ኤቢን ልትፈትነው እንደሆነ ነው ብላ ነው የነገረች። ያው ሌላ ምንም ነገር የለውም። እሱ ስለምትወደው ለምሳሌ ፈተናውን ማለፍ የሚያልፍ ከሆነ አብረው እንደምትቆይ እና ፈተናውን የማያልፍ ከሆነ ደግሞ ሌላ ባይዘው ይሄንን እኔ አንዳንዴ ይሄን ሐሳብ በመደግፍበት ጊዜ አለ። ምክንያቱም የውሸት እንደሚወዱን የሚያስመስሉ ሰዎች አሉ። ወንድም ይሁን ሴትም አስመስለውን አብሮ ምናምን በቃ እንደሚወዱን ምናምን ግን ቀን ሲመጣ ያን ይለይለታል አይነት ነገር ገብቶሻል አይደለ? አብሮ ግን እንደሚወድሽ ወይም እንደምትወደው ያስመሰሉ ይቆዩና የሆነ ጊዜ ግን የሚፈርስበት ጊዜ አለ። የሚፈርስበት ባለመግባባት ሳይሆን ሰዎች አንድ ሰው ላይ አድቫንቴጅ ይዛል። እንደዚያ ነገሮች ይፈጠራሉና እኔ እንደዚያ ነገሮች ደግሞ በደንብ አውቃለሁ። ስለማውቅ ለዛም ኦኬ በቃ ለምን አላግዛትም? እውነት የምትወደው ከሆነ እውነት የምታፈቅረው ከሆነ ደግሞም ስለምታፈቅረውና ስለምትወደው ነው ይህንን ነገር ለፈተና
ያበቃት ወይም ደግሞ መፈተን የፈለገችው የሚለውን ነገር አየሁኝ። ኦኬ እሺ ችግር የለውም ብዬ አክሴፕት አደረኩኝ ሀሳቧን ማለት ነው። ሶ ወደ አክሽን ተገባ። ሶ ወንድሜ እንደሆንክ አድርገህ አክስ አድርግልኝ ብለክ ነው ማለት ነው። ወንድሟ ነኝ ብለክ ከኤቢ ጋር እንደዛ ልትሆኑበት ይችላል። ሶ ወንድሟ ካልሆነ ለምሳሌ ወንድሟ ካልሆነ እዚህ ጋር ወንድሟ ካልሆነ ሌላ ዝም ብሎ የምታውቀው ሰው መጥቶ ያንን ነገር ማድረግ አይችልም አይደል? ወንድም ሲሆን ነው እንደዚህ ያንን ለምሳሌ ከዛ ሰው ጋር መሆን የለብሽም ብሎ ካሰበ ሊከለክላት የሚችለው ወንድምና ወንድም ብቻ ነው። ነገር ግን መጨረሻ ላይ ያለው ነገር ያው እኔ ባደረኩት ነገር እውነት ለመናገር ተጸጽቻለሁ። ምክንያቱም እንደዛ ማድረግ አልነበረብኝም ማለት በቃ ደብሮኛል እውነቱ ስነግርሽ። ምክንያቱም በቃ ራሳቸው መጨረስ ነበረባቸው ብዬ ነው ማምነው። ይቅርታ አድርግልኝና ያው ፈተና ምናምን ሲሆን አንዳንዴ በፍቅር መሀል ፈተና ስታደርግ ምናምን የሚፈጥራቸው ጋፖች ወደ ሌላ አቅጣጫም ይወስዳል። ላይ ካሁን ረጅም ፈተና ባይሆን የነሱ ምን ሆነ መሰለክ ጉዳዩ ረዘመ በመሃል አንድ ሳምንት ምን ያክል ጊዜ ነው ይሄ ነገር ጋፕ የፈጠረው በመሃላቸው። ያ ሲሆን ደግሞ የሆነ ሌላም ነገር ነው ይዞ የሚመጣው። ላይክ ፈተና ቢሆን እኮ በሆነ ነገር ትገመገማለህ ወይ ብቻ የሆነ እዛው የሚያልቅ ነገር የሆነ ቶሎ የሚዘጋ ነገር ቢሆን አሪፍ ነው። የነሱ ደግሞ በጣም ያው የረዘመ ነገር ነውና አንተም ባለማወቅ ነው ይመስለኛል። እኔ ምንም እውነቱ ንገረኝ ካልሽኝ አሁን እኔ ከዛን ቀን ቪዲዮ አሁን ለምሳሌ ቪዲዮ ሲቀረጽ ነው ያየሁት እንጂ ቪዲዮ አብሮ ሁላ ምናምን እንደዚህ በስክሪን እንደሚቀርቡ ሁላ ምናምን አላውቅም እኔ። ገብቶሻል አይደል? በቃ እንደዚህ ሚዲያ ላይ ምናምን የወጣ አይነት ነገርም አልመሰለኝም። መጨረሻ ግን አንቺ ካወራሽኝ በኋላ ነው ከደወልሽልኝ በኋላ እንዲህ ምናምን ፋይት እንደዚህ ተጣልታችሁ ምናምን ስትለ እንዴት አወቅሽ ምናምን ስለሽ እንዲህ እኮ ቪዲዮ ላይ ምናምን ካልሽኝ በኋላ ገብቼ ምናምን ያው ስም ነገርሽኝ ገብቼ አየሁ ምናምን ከዛ የሚሰሩትን ያው አየሁኝ በቃ ወደ ኋላ ምናምን አየሁ። ከዛ ማለት እኔ የተረጋጋ ሰው ነው ማለት የኔን ማንነትም ስለማቅ ማለት ነው ሰዎች ትክክለኛ ማንነትሽን ሳይሆን ያልሆነ ነገርሽን የሚያዩ ሰዎች አሉ። ሳየው በቃ ይሄንን ልጅ ነው እንዲያስከፈውት ምናምን ብዬ ደብሮኛል። እኔ ሐላል በግልጽ ሰናግረሽ እና እኔ አግኝቼው ራሱ ሶሪ ብለው ደስ ይለኛል። እውነት ለመናገር ይሄ የተፈጠረው ነገር ምናምን ፈተና መሆኑ ቤተሰቦች እንግዲህ ሐሳቤ ላይክ እንደ ወንድም የሷ ወንድም አድርጌ እንደተጣላችሁ እና ያንን ነገር ችግራችሁን ፈቶ ምናምን ለማስማማት ነው አመጣጤ። መጥቼ ደግሞ እንግዲህ የሰማሁት ሌላ ነው። በጣም ያልጠበቅኩት ነገር ሆኖብኛል። አልጠበቅኩኝም እንደዚህ ሆናል ብዬ ግን ይቅርታ ለመጠየቅ ማሰብ መደበረ ምናምን ትክክል ነው። ምክንያቱም ኤቢ ያው ቪዲዮ ላይም እንዳየኸውም ከቪዲዮውም ውጪ በጣም የዋህ የሆነና የተረጋጋ ፐርሰናሊቲ ያለው ሰው ነው። በዛን ሰዓት ላይ ኢሞሽናል ሆኖ እንደዛ አይነት ነገር ውስጥ ገባ እንጂ እንደዛ አይነት አይገባም አይባልም። ባይዘው ከኔ ጋር አሁን ለምሳሌ በሱ ቦታ ብሆን እንደዚህ ምናምን እኔ ተጣላኝ ወይ ደግሞ በመጥፎ ነገር አየኝ ወንድሟ ራሱ ቢሆን የኔ ምልከታ ነው ማለት ነው። ወንድሟ እንኳን ቢሆን እኔ በቃ የሚደብር ነገር አደረገ ብዬ አላስብም። ወይ እዛም ደረጃም እንደዚህ መነጋገርም ደረጃ የሚደርስ አይነት ፐርሰናሊቲ ስለሌለው ነው። ብቻ ግን ይሄ ነገርከኝ ነገር በጣም አስገርሞኛል። ያው እሱ ግን የነሱ ኢሹ ይሁንና ያው እነሱ ያወሩበትና እነሱ መፍታትም ካለባቸውም ማስተካከል ካለባቸውም ይሄ የነሱ ጉዳይ ነው። ዋናው ነገር ግን እኔ ሐሳቤ እዚህ ጋር ስመጣ አንተን አግኝቶ ከኤቢ ጋር ያለውን ችግር መፍታት ነውና እንግዲህ ጥሩነቱ ከአንተም መጣ ይሄ ሐሳብ ሶሪ ማለት ነው ምናምን ከአንተም የመጣ ነገር ስለሆነ አሁንም ልደውልለትና ላገኝህ ልበለውና ይምጣና ያለውን ነገር አውርታችሁ ይሄንን እውነታ ቢያቀሱ የሚደብርህ አይመስለኝም ማለት ምን በፍጹም እኔ ይኸውልሽ ንጹህ መሆን ነው የምፈልገው። ንጹህ መሆን ስልሽ ነገሮችን ማጽዳት ነው በቃ የምፈልገው። እዚህ ጋር እኮ እየነገርኩሽ ነው። እኔ አግኝቼ ይቀለኛል። ገብቶሻል? አግኝቼ በቃ በተፈጠረው ነገር ይቅርታ ምናምን ብለው አይ ሜቢ ፈተና እንደሆነ ምናምን ካንተ አፍ መስማቱ አይደብርህም አይደል ወይ? ነገር ለኔ መንገሩ ችግር የለውም። ምክንያቱም አንቺ ባትነግሪኝ ባጠሪ ኖሮ ሰዎች እኮ ነን ደግመን እንገናኛለን። ራስ ደግሞ የሆነ አለ አይደለ
ምናልባት ይሄን በመንገሬ ማለት ይቅርታ በመጠየቄ እሱ ባይጠቀም እኔ ይጠቀም ይሆናል። አጫውችኝ እንደኔ ሆኝና ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነኝና ተይነኝና አጫውችኝ እንደኔ ሆኝና ተይ ልቤን አታርቂው የበፊቱ ይበቃል ምስኪን ነው ያላንቺስ ማን አለው ተረቺሽ ሆነና ፍቅርን ባለ አንቺን ባለ በዛበት ፈተና ፍቅርን ባለ አንቺን ባለ በዛበት ፈተና ይቻላል እዚህ ጋር አይ ለክፉም ለደጉም ተራርቀን ይሻላል። እንዴት ነህ? እንዴት ናችሁ? አለን እኛም እንዳለን ኤቢ ደህና ነህ? እንዴት ናችሁ? አለን ጠፋ ባይዛው በቤት ነን ያለነውና ሰላም በላቸው ቤተሰቦች ናቸው። እንዴት ናችሁ ቤተሰቦች? አላችሁ እግዚአብሔር ይመስገን በጣም እየቆየን ነው አይደል የመጣን ያለነው። ቆየ ካንተማ እየጠፋባቸው ነው በጣም ደጅ ያስጠናሃቸው ነው ያለው። ያው በጣም ረጅም ጊዜ ግን ያው ነገሮች ትንሽ ባለመቻቸት እንደሆነ ታሳቢ እንድታረጉልኝ እፈልጋለሁ እንጂ ሁሌ በመጣ ደስ ይለኝ ነበር። ያው ካሉብን ችግሮች አንፃር ይቅርታ አድርጉለት። እንግዲህ ሁሌ ይቅርታ እንደጠየቀ ነው ይቅርታ አድርጉለት። ትተዋወቃላችሁ ለበለኝ እንጂ እኔ ቀድሞ እንደሚተዋወቅ ሰው እንዳልክ ይባላል አውቀዋለሁ። የወንድም በደንብ አውቀዋል። አንድ ቀን ታይተን ተገናኝታችሁ ነበረ። በእርግጥ ያው እኔም ለመቀለድ ያክል ነው ቪዲዮውን ስላየው ነው። እኔም ከእንዳልክ ጋር ከዚህ በፊት አንተዋወቅም ነበርና ያው ዩቲዩብ አለው እሱምና ታውቃለህ ይሄንን? አዎ አይቼው አላውቅም እንደሆነ ታው ግን ወንድሜ ነው ምናምን ብላ ባለፈው ካመጣችሁ በኋላ ኮሜንቶችን ሳነብ ነው ዩቲዩብ እንደሚሰራ ነው ያወቅሁት እንጂ ጭራሽ ዩቲዩብ እንደሚሰራ ነው የማውቀው ነገር አልነበረ። እንዳልክ ምናምን የሚል ኮሜንት በጣም ሲበዛብኝ አንዳንድ ሰዎች ናቸው እንደውም በውስጥ አውርተው ዩቲዩብ እንደሚሰራ ነገር እንጂ ከዛ ውስጥ አይቼው እና ያው ባደውለትም እንዳልኩሽ ለደውለት ነበር ግን ድንገት ደግሞ ልክ የማይሆን ነገር ከሰራሽም ብዬ ነው የተውኩትና ያን ቀን በጣም እንደዛ ሆኜ መናገር አልነበረብኝም እንዳልክ በጣም ከልብ በጣም ሶሪ ልፈልጋለሁ የነበርኩበት አይ ይቅርታ ማለት እንትን ምን ተመኘው መሰለ የምርም አማቼ በሆንክ ተመኘው የምርም አማቼ በሆነ ብዬ ተመኘውኝና እንዴት መሰለ ምንም አላደረክም በእኔ እምነት አንተ ምንም ነገር ያደረከው ነገር የለም። ምናልባት ያው የእህት ወንድም ሆኖ ቢሆን ማክበር ይኑር በቃ ብታከብር ያው ይባላል አይደለ? ግን እኔ እዛ ጋር አሁን ለኔ ምንም አልመሰለኝም። ስሜትህንም ተገፋፍቼ ሊሆን ይችላል ያንን ያደረከው ምናምን። ከዛ በኋላ ቪዲዮዎችንም እኔም አላቅም ነበረ፣ ግን ሱቤ ከነገረችኝ በኋላ የማየት ነገር ነበረኝ።
ቴሌዳርለት እንዴ እንደዛ ማስብ ያለው ሶሪ በጣም እኔ በሰዓቱ የነበረው ነገር እኔ የወንድሟም ወይም ደግሞ የቅርብ ዘመድም ምናምን ሆኜ አይደለም። ነገር ግን ሁለታችሁ በጣም እንደምትዋደዱ አይነት ነገር ከሰማሁኝ በኋላ እኔ ለፍቅር ቦታ አንሰጥ ወንድሙ አይደለም እኔ ወንድሙ አይደለም። አሁን እንዳደበድበኛ አይደል እኔ ጸብ በጣም ደብሮኛል። ያወራኝ ነበር እኔ ነግሮኛል ከመምጣት በፊት በቃ እኔ ታዲያ ማት ምን ሆነ እንልክ እኔ ጓደኛ አለ አይደለ ያው በቃ እሱን እንትን ሌላ ጊዜ እናወራዋለን። ያው ጊዜ እንሰጣጣለን ብዬ አስባለሁ። ያው ጽብ ያለች ከዚህ በኋላ እኔ ይኸውልህ እንዴት ብዬ ልንገርህ ትንሽ ደበረኝ አለ አይደለ በቃ ባደረኩት ነገር ደብሮኛል። እኔ ደበረኝ ስለ አለ አይደለ ሪል በቃ የሆነ ፍቅር ውስጥ ገብቶ እንትን ለሚሉ ሰዎች ፈተና ባይኖር አሪፍ ነው፣ ግን አንዳንዴም ደግሞ ቢኖር እላለሁኝ እና እኔ ፈተና ነው ልፈተነው። በጣም ወደዋለሁ፣ በጣም አፈቅረዋለሁ። እሱም እንደዛ ከሱ ጋር የነበረኝን ግንኙነት ለማስቀጠል ደግሞ የሆነ የምፈልገው ነገር አለ፣ መፈተን የምፈልገው ነገር አለ። ስለዚህ ለዚህ ተባበረኝ አይነት ነገር ነበረ ጭዌው። ከዛ በኋላ እኔ ያው አለ አይደለ የምትዋደዱ ከሆነ ለማረጋገጥ በሚለው ያው ፈተናው ላይ ትንሽ ተባባሪ ሆንኩኝና ስተባበር ግን ጥሩ ነገር እንዳልሰራው በእኔ እምነት ትክክልም ነኝ፣ ግን ሪል ለሚዋደድ ሰው ማለት ነው። ምክንያቱም አንድ ሰው ላይ አድቫንቴጅ ስለሚይዝ ያ ነገር ለማስቀረት ከማሰብ ነው እንጂ ከክፋት አይደለም። ፍቅርን እኔ አውቀዋለሁ። አግኝቶ ማጣት፣ አፍቅሮ ማጣት ምን ያህል እንደሚሰብር ምን ያህል እንደሚጎዳ በደንብ አውቃለሁ። ከብዙ ሰዎችም አይተናል። ብዙ እንትን አልበልና ሶሪ በቃ እኔ ይቅርታ ማለት ፈልጋለሁ። የሷ ወንድምም የቅርብም ምናምንም አይደለሁም እና ግን ፈተና ላይ ነበርና ያ ፈተና ላይ ተሳተፍኩኝ እና እንደዛ ስላደረኩኝ ሶሪ። ምን አይነት ፈተና እንዳልከለበኝ እሱ እናንተ ናችሁ የምታውቁትና ትወዳታለህ አትወዳትም የሚለው ነገር ማረጋገጥ ፈለገች ማለት ላይክ አንተ ለሷ ያለህን ፊሊንግ ማረጋገጥ ፈለገችና በቤተሰብ ነገር ብር እንደጎደለ ምናምን አይነቶቹ ነገር እነዛ የተፈጠሩትን ነገሮች በግድ ዲቴል ሀሳቡን እንዳልክ የሚያውቀው አይመስለኝም። ምንም ነገር ብሩም የውሸት ነው። አይ ቲንክ ሶ ያው ኤቭሪቲንግ ፈተና እንደሆነ ነው እንግዲህ እና ያው ወንድሜ ምናምን የተባለው ነገር ፈተና ነበረ። ላይክ ያው ከቤተሰቦቿ ጋር ምን ያህል መጋፈጥ እንደምትችል ለሷ ብለ ምን ያህል መስዋዕትነት መክፈል እንደምትችል ለማወቅ ያደረገችው ነገር ይመስለኛል። ላይክ በዛ ነገር ነው ፈተና የፈለገችውና ለሷ ያለህን ስሜት ለማረጋገጥ ይወደኛል አይወደኝም የሚለው ነገር ቼክ ለማድረግ ያደረገችው ነገር እንደሆነ ነው። እና የሚወድ ሰው ደግሞ ምንም ነገር ውስጥ ይገባል፣ ምንም ያደርጋል። ለምትወደው ነገር ቅድሚያ ትሰጣለህ። እንደዚያ ነገሮች ነበሩ መሰለኝና ያኔ እውነት ለመናገር ከዛ በፊት ከአብራችሁም የምትሰሩትም እኔም የዛን ቀን ያየው ድብድብ ምናምን የተፈጠረው እንደዛ ሁሉም የቀልድ ነበር። ለእኔ ለመፈተን ተብሎ የተደረገ ነው። አዎ ያው ለእንዳልክ እንደዛ ብላ ነው ያለችው። ማለት እንዲፈተን ለመፈተን ፈልጋ እሱን እንደ ወንድም ሆኖ አንተን እንዲያናግርህ ምናምን ፈልጋ ነው እንዳልከነ እንትን ያለችው ማለት ነው ያወራችውና እሱም እዛ ነገር ውስጥ የገባው እንግዲህ ያ ለፍቅር ስለሆነ ፈተና እንትን ለማለት ነው። ያው የእሷን ነገር ተቀብሎ ጓደኝነትም አለ እና ደግሞ ፍቅርም ስለሆነ ያው ለዛ ነው እና እሱም በማያውቀው ነገር ውስጥ ነው የገባው። ያው ዋናው ነገር ያ ኢሹን ማለት ፈልጋለሁ። አይ አንተ ምንም አላረክም፣ ግን እዛ ርቀት የሄደችበት ነገር እኮ ነው ያልገባኝ። ላይክ እኔ ለመፈተን ብዙ እኮ መንገዶች አሉ እንዴ። ተጉዳርተንስ ቢሆን እኔ እናንተ ጥሩ ነገር ባይፈጠርስ ኖርማል ነው እንዴ? አዎ ያው እሱን ነገር እናንተም ታወሩበታላችሁ። ያው የምታስብበትም ነገር ቢሆን ጥሩ ነው እና አሁን ግን ዋናው ነገር እንዳልከም ይሄንን ጉዳይ አስቀድሞ መናገሩም አንድ ነገር ነው የምልህ። ነገራቶችን ነግሮ ሶሪ ለማለት ነው። እሱም እኔ ስደውለት እንዳጋጣሚ እኔ ሶሪ ልለው ፈልጋለሁ ምናምን ብሎ ቀድሞ ይሄንን ጉዳይ የነገረኝም እሱ ነው እንጂ የምናውቀው ነገር አይደለምና የራሳችሁን እናንተ ብታስተካክሉት ምናልባት አንድ ሰው ላፊ
ሲያፈቅር የፍቅር ጥግ ይሄዳል። እንደዚሁ ደግሞ የየራሱ ሐሳብ ይኖራል። በሰው ሐሳብ ውስጥ ያለው ነገር ብዙ ስለሆነ ነገር ግን እዚህ ጋር እኔ ያው ወንድም አለም በጣም ይቅርታ፣ ምክንያቱም ምናልባት በመሃላችሁ እኔ ሆን ብዬ ገብቼ ሳይሆን እሷን ለመተባበር ምናልባት እውነት ለሚያፈቅር ሰው እኔ ፍቅርን በጣም አከብረዋለሁ። ገብቶሃል አይደለ? ፍቅርን በጣም አከብረዋለሁና እውነት እንደዚህ የተፈቀሩ ከሆነ የሆነ ሐሳብ አለ አይደል? ያን ሐሳቧን ላለማጣት ሊሆን ይችላል። ሪሌሽንሺፑ ለማጠንከር ታስቦ የሆነ ነገር ሊሆን ይችላል። ይሄ ፍቅር አይደለም። እንደዚህ አይነት ፍቅር አለ እንዴ? እና ይቅርታ ግን የኔን አይ ኖርማል። አሁን ችግር እኔ ከአንተ ጋር አይደለም። አይ አሁን ተቀይመ ነው የሚመስለው። ተቀይመ ነው። አይ ዋናው ነገር እንግዲህ እሷን ለመተባበር ብሎ እንግዲህ አንተም ፐርሰናሊቲውን በደንብ ሳታቅ ነው ከሱ ጋር ጸብ ውስጥ የገባኸው ምናምን። ማቼ ሪላማቼ በሆነ ብዬ አዎ ያያልከ ነበርና ኤቢዬም እንግዲህ ኤቢም እንግዲህ አንተም ያው በሰዓቱ ወንድሟ ነውና እዚህ ነገር ውስጥ እንዴት ይገባልን ብለህ ባለመግባባት ነው ያው ብሩን ካንተ ጋርም ስላላጠፋቸው ምናምን እንደተባለው ቢሆን ብሩን ከድሮ ፍቅረኛዋ ጋር ያጎደለችው እንደሆነ ነው የታወቀው። ከዛ በኋላ እንግዲህ እሱ መጥቶ ደግሞ ብሩን ካንተ ጋር ነው ያጠፋቸው የሚለው ነገር ሲመጣብህ ነው አንተም ጸብ ውስጥ የገባኸው። ልነግረውም አልፈለኩም። ወንድሟ መስሎኝ እንደሆነ በጣም ፈራሁኝና እውነቱን ልነግረውም ፈልጌያለሁ። እና ደግሞ እሷ እንዳይነገርም የፈለገች ስለመሰለኝ ነው ተከታተልሽ ሰው እዚህ ድረስ እየተጨነቀላት። አዎ ግን እሱን ነገር ተረጋግተህ አስብበትና እንግዲህ ተረጋግቶ ማሰብ አይከፋም እና አውሩበት ይሄንን ጉዳይ። ለአሁን ግን ያው እናንተ ምንም በማታውቁት ነገር ግጭት ውስጥ መግባት የለባችሁም። ምንም ሰው መገናኛው አይታወቅም። አሁን በዛ ጋር ተፈጥሮ ምናምን የሆነ ቦታ ላይ ብትገናኙ ምናምን ገባ ቂም ተያይዛችሁ አይሆንምና በጊዜ አንተም ያለውን ነገር ነግረው ምናምን ሶሪ መባባሉ አሪፍ ነው። ደግሞ ቅድም ሲያወራ ምን ሰማሁ መሰለች? በጣም እቸኩላለሁ ነገሮች ላይ መጀመሪያ ላይ ስሜት ይሆናሉ ብለዋልና የኔም እንደዛ አይነት ባህሪ አለ። ነገሮች ሲቀዘቅዙ እኮ እንደዚህ እንደፈለግሽ ትረግኛለሽ፣ እንደፈለግሽ ማድረግ ትችያለሽ። ግን በሰዓቱ በጣም ስሜታዊ ይሆናለሁ፣ እኔ በጣም እናደዳለሁ ምናምንና ተመሳሳይ ባህሪ ነው ያለን። የሆነ ቦታ ላይ ድንገት ብንገናኝ ይሄ ልጅ እኮ እንዲያርጎኛል ቢመጣ እኔ አሁን በሆንኩበት ላይሆን ይችላል። እንዳመጣጡ የሚመልሱ ተስጦ ያላቸው ሰዎች አሉ። በጸብ የመጣውን በፍቅር የሚመልሱበት ጊዜ ይኖራል። ያ ተስፎ ነው። ነገር ግን በጸብ ሲመጣ እንዴ በጸብ ይመጣብኛል ብለሽ ደግሞ ሁሉ ውስጥ መጋባባት ማለትና መጥፎ ነገርም ሳይፈጠር ስለደወልሽ ደስ ብሎኛል። በእውነት እግዚአብሔር ያክብርሽ። አሜን አሜን። ያው እንግዲህ እኔ ልጅ ካልነበረች እንዴ ዋናው ነገር የጠራውበት ምክንያት እኮ ሁለታችሁ ሰላም ልትፈጥሩና እኔ ፖርሾ እንዳይኖር ነው በመሃላችሁ። እና አልተቀየምከኝ በጭራሽ የምር ቴንኪው በጣም እና ልጅ ኧረ እኔ እሄዳለሁ። አይ ልጅ የሆነ እሺ አይ አብረን እንሄዳለን ብዬ ትንሽ አትቆየም? ትንሽ ከራሴ ጋር ነው ትንሽ ልቀጥቅጥሽ ስልክህን ከሷ እስኪ ደውለህ እሺ አባ የሆነት እሺ ቴንክ ዩ እሺ ትንሽ ቆይ አሪፍ ነበር። አዎ ኤቢ እኮ በቃ የሆነ ነገር ሲነገረው ምናምን ኢሞሽናል ይሆናልና ከራሱ ጋር መሆን ምናምን የሚፈልገው አሁን ግን የተቀየመኝ አይመስለኝም። ችግራችሁ ተፈቷል ብዬ አስባለሁ። ያው በእርግጥ ያንተም ጥፋት አይደለምና ለዛ ዋናው ነገር ማውራታችሁ ነው። ከመደቡ አቅፈሽ ከጎኔ ተኝተሽ እንደ ማገዶ ፍም ይሞቃል ትንፋሽሽ የውዴን መኖሪያ ሳውቀው ቦታውን ታሳየኝ ጀመረ ጀርባ ጀርባውን ታሳየኝ ጀመረ ጀርባ ጀርባውን ከመደቡ
ከጎኔ ተኝተሽ እንደ ማገዶ ፍም ይሞቃል ትንፋሽሽ የውዴን መኖሪያ ሳውቀው ቦታውን ታሳየኝ ጀመረ ጀርባ ጀርባውን ታሳየኝ ጀመረ